ሰላም ዩቲዩብ እንዴት ናችሁ? አለን ዛሬ እንግዲህ አዲስ ቭሎግ እየላችሁ መጥቻለሁ። ምሳ ሳልበላ ዋልኩኝ። ከእንቅልፋችን ተነሳን። ከዛ ፒሲያችን ነካካና አንዳንድ ነገር አየን። ምን አዲስ ነገር አለ የሚለውን ቻናላችን ቼክ አደረግን እንደተለመደው። እዚህ ጋር ደግሞ ቻርጀር አልሰራ ብላ ነው። ምን ተፈጥሯል እያለን እንግዲህ አዳሩን ያየን ነው ፒሲያችን። ከዛ አስቀመጥን ፒሲያችንና ልብስ ለባበስን። ከዛ ገዝተን መጣን። ሱቅ ሄደን ምናምን አስቤዛ አንዳንድ ነገሮች ገዝተን መጣን። ዛሬ እንግዲህ ምሳ ሊሰራ ታስቦ ነው ማለት ነው። እንግዲህ ለመጀመሪያ ጊዜ ዘይት ተገዛ። እዚህ ጋር ጤና ዘይት ይላል። ሉክ እንግዲህ እሺ አንዱን ነገር ገዛው ምግብ ለመስራት የሚያስፈልጉኝ ነገሮች። ሁለተኛው ደግሞ ምንድነው? ካቤጅ ጥቅል ጎመን ተገዝቷል። እሺ ሁለት ነገር ተገዝቷል። ከዛ ምንድነው ሶስተኛው ይላል። ሶስተኛው ምንድነው? ገምቱ። ሶስተኛው ሽንኩርት ኦር ቲማቲም ምናልባት ምንድነው? ሽንኩርት ተገዝቷል። በሩናት እቺ የላጤ ምሳ ስለሆነ ችግር የለም። ሽንኩርቱ ያበደ ነው። ያው ዋጋው ውድ ቢሆንም ምን ቀረን? አይ ቲንክ እንጀራ ወይ አንድ ነገር ይቀርናል ብቻ። እዚህ ጋር ደግሞ ክኖር አለ። ማጣፈጫ ተገዝታለች። ዲች ነው የገዛሁት። እንደዛ በጣም ኤክስፔንሲቭ ነው ወገን። አናውቅም እንዴት እንደሆነ ግን ብቻ በጣም ውድ ነው። ምን ቀረን? እዚህ ጋር አይ ቲንክ እንጀራ በመጨረሻ እንጀራና ዳቦ ጨመራለን። መደብን በስተመጨረሻ ሽሮ ረስቻለሁ። በሚያዝ ሁኔታ ሁሉንም አሳክቼ ሽሮ ባዶ ነው እና ሽሮ ባለመገዛት ምክንያት ላይሰራ ነው ማለት ሳንሰራልን በጣም አዝኛለሁ። እንግዲህ ወገን ሽሮ አልተገዛም። ስለዚህ ውጭ መብላት አለብን ዛሬም ማለት ነው እንደተለመደው። እና ምን ትሉኛላችሁ? ስንፍናዬን ማጥፋት ነው ወይስ ሁሌ እንግዲህ ውጭ መጠቀም ነው የተሻለ የሚሆነው? ኮሜንት ላይ ጻፉልኝ። አመሰግናለሁ። መልካም ቀን። ላይክ ኤንድ ሰብስክራይብ ማድረግ እንዳትረሱ። ቴንኪው